አውጥተን ማጥፋት ነው ያለብን። ለምን ነገ እኛም እህቶች አሉን፣ ልጆች አሉን። ነገ የሚደርስባቸው ነገር አይታወቅም። እዚህ ሀገር ብዙ 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 ያልታየ ነገር አለ። ብዙ ልጆች ችግራቸው ያልገባን በቃ ሞቱ እንደዚህ ሆኑ ሲባል ነው እንጂ ብዙ ነገር አለ እና ተባብረን ይሄን ነገር ማጥፋት አለብን። እቺን ደግሞ ማስያዝ አለብን። ተባብረን እቺን ማስያዝ አለብን። በቃ ጥሩ ሀሳብ። በቃ ሻምጪ አውራቼ ደውዬ ደግሞ ስላለው ነገር በደንብ አስረዳዋለሁ። እሱም ድምፅ ይሆናል በደንብ በሽስኪ አማን አውራ እያለ ነው። አማን አውራት አሁን ትኩረት ማድረግ ያለባችሁ እቺ ደላላዋ ላይ ነው በአሁኑ ሰዓት መሆን ያለበት ማለት ነው። የልጅቷ ጉዳይ በህግ የተያዘ ነው የሚመስለው። ምክንያቱም ማታ ላይቡን እስከ መጨረሻው ድረስ እየተከታተልኩ ነበርና ሴቶች እዛ ኤርፖርት ድረስ ሄዶ ሰውየው ሊያስወጣት ሲል ምናምን ከሰውየው ጋር ራሱ ተያይዞ እዛው ተደባድበዋል። አረቡ ራሱ ደብድቦታል። ሴቶቹም አልሆነ ማለት ነው 4 ነው እና ሴቶቹንም እየመታቸው ነበር ምናምን። ቪዲዮ ሁላ በላይቭ እየተላለፈ ስለነበር አለ ሙባሪክ ጋር አለ ሪከርድ የተደረገ አለ። አሁን መሆን ያለበት የሰውየው አድራሻ ሙሉ ፖሊሶቹ ሰጥቶታል ለሴቶቹ ማለት ነው። እና የተባለው ማታ ሴቶቹ በጠዋት ተነስቶ ፖሊስ ጣቢያ እንዲያመለክቱ ምናምን ተደርጓል። እና ስለላላዋ ነው አሁን መሆን ያለበት። የዛኛው በህግ ጉዳይ የተያዘ ነው ይመስለኝ። ምክንያቱም ሙሉ አድራሻው መኪናው ታርጋ ሁሉ ነገሩ አለ ልጆቹ ጋር ማለት ነው። ፎቶ አንስቶታል፣ ቪዲዮ ቀርጾታል። በጣም ትልቅ ድብድብ ነበር ማታ ማለት ነው ከሴቶቹ ጋር ምናምን። እና አሁን ትኩረት ማድረግ ያለባችሁ እቺን ደላላዋን በምን በኩል ማግኘት እንዳለባችሁ እሱን ተመካከሩና ያኛውን ደግሞ ምን ላይ እንደደረሱ በሚዲያ ይፋ እየወጣ ስለሚሄድ እየተመካከራችሁ ትኩረት ማድረግ ያለባችሁ ሴትዮዋ ላይ ነው፣ ደላላዋ ላይ ነው እንጂ የዚህኛውን ያው በሁለት መንገድ መያዝ የለበትም። እነዛ ጉዳዩን ይዞታል። ሴቶቹ በጠዋት ይሄዳሉ ብዬ ነው የማስበው ዛሬ ባለኝ ኢንፎርሜሽን። ልጆቹ አድሬሷን ይዘው ምናምን ሊሄዱ ተነጋግረዋል ዛሬ። ግን ወንድሜ ፖሊስ ሰጥቷቸዋል። እዛ ተመዝግቦ አይደል ሙሉ ፋይል አስገብቶ ነበር። ሰውየው ሊያሳፍራት ሄዶ ሙሉ ስሙ ተይዞ ፖሊሶቹን ሰጣቸዋለን ተመልሳችሁ ምናምን ብለዋቸው ልጆቹ ሰውየውን ካባረሩ በኋላ እስከ ቤቱ ድረስ ነው እንደውም አብረው በታክሲ ሄዱት። የማስገባቸውን ሄደር ልጆች ናቸው የማስገባቸው። ሀሳብ ካላችሁ እኔ አይደለሁም ውዶች፣ የቤይሩት ልጆች እየመጣችሁ ተወያዩ። እኛ ዱባይ ነን፣ ግን እህቶቻችን እስከ መቼ ነው ለአረብ እየተሸጡ እያረገዙ እንደዚህ በማያውቁት መንገድ ያሉት? ሲጀመርኩ ሰውየው አምኗል። ልጅ አድሬሷ አለ እንደነበሩ ልጅቷን ማምናለች። አንድ ጥያቄ ልጠይቅህ። አማኔ አድሬሷ አለ ልጅቷ። ልጆቹ ፖሊስ ጣቢያ ወስዷታል ብለሃል። ሜቢ ልጆቹ ህጋዊ ባይሆኑስ? እነሱ ወረቀት ከሌላቸው አላቸው ሲጀመር ልጆቹ ወረቀት ባይኖራቸው እዛ ከፖሊስ ጋር ቆሞ ራሱ አይጋፈጡም። በጣም እየተከራከሩ ምናምን ነበረ ሰውየውን እስኪደባደቡ ድረስ ማለት ነው። እኛም አማኔ ወረቀት እዚያ ጋር ስትገባ ፖሊስ ጣቢያ እንጂ እዛ ጋር ቆመው ስለተጣሉ እኛ ጋር ችግር የለውም። ቤሩት እንደዚህ ከአፋቸው ነው የሰሙት እያሉ የነበሩ ላይቭ ላይ እኛም ህጋዊ ነን አንቺ ህጋዊ ነሽ ምን ታመጫለሽ ምናምን እንላለን። አባቴ ግን እኛ እዚህ ሀገር መጀመሪያ ኤምባሲ ነው መሄድ ያለበት። ኤምባሲ ነው መጀመሪያ ማወቅ ያለበት። ቀጥታ ፖሊስ ጣቢያ መሄዱ ከሆነ ያለምንም መሰለ እነሱም ችግር ውስጥ እንዳይገቡ። እኔ አሁን የልጅቷ እዛ ጋር ስትቀርጽ ወይንም የፖስተችው ልጅ አድሬስ ካለክ በቲክቶክ ስጠኝና እኔ ገብቼ ላውራት። አለች እኮ ስክሪን ሹቱ ላይ አለች እኮ እቺ ልጅ አሁን ስክሪን ተደርጎ ሹት ተደርጎ እዚህ። ኦኬ እማ ስሟ በላይነሽ ስሟን ትነግሪኛለሽ? ሰርች ላይ ቤሪ የምትባለዋ ነበረች እዛ ቦታ ላይ። ሜሪ እንዴት አደራችሁ?
እግዚአብሔር ይመስገን ሰላም አድረስ። እግዚአብሔር ይመስገን። እንደ ህጉ እዚህ ሀገር ሊባኖስ ላይ ህጉ ታውቂያለሽ፣ እንደ ዱባይ አይደለም። አሁን እቺ ልጅ እኔ አስጠጋዋት ብላ ስትል ማለት ነው እስቲ እሷ ራሱ መታ አስተያየት ብትሰጥ ጥሩ ነበረ። እኔ አስጠጋዋት ስትል እሷ የማስጠጋት መብት የላትም። ለምን እቺ ከተጎዳች ከተደፈረች ወደ ኤጀንሲ ነው እያመላክሰች እሷ ከፈለገች ድንገት እያመላለሰች ኤጀንሲ ሊከሳቸው ይችላል። መብቷን ሊያስከፍላቸው ይችላል። ማለትም ኤጀንሲ ማለት ሰፋራ ማለት ነው። እሷ የውሸት መዳሞቹ ሁለተኛ ማለት ነው እች ልጅ አሁንም ራሱ እነሱ ነጥቀው ኤጀንሲ ውስጥ ማስገባት ነበረባት ወይም አስጠፍተው ኤጀንሲ እንዲከላከልላት የሰው ዘር አንዴ ቆይ ወንድም የሰው ዘር ይሄንን ነገር እንዳለ እኔ ያስረዳቸው። እኔም እዚህ ነኝና አሁን እኛ የምንፈልገው የልጅቷን አድሬስ ይቺ ደላላ የምትባለውን ወይም ልጅቷ የምናገኝበትን አድሬስ ቀጥታ የት ነው የምንሄደው? ሰፋራ ነው እና የምንሄደው። ገብቶሻል? ሰፋራ ደውሎላት ወዳ ሳይሆን በግዷ ይዟት ትመጣለች። ስለዚህማ አስረድቻቸዋለሁ እኮ አሳፈረቻት አይደል እንዴ? ምንድነው? አልተሳፈረችም። እርጉዝ ናት ተብላ ተመልሳለች። ሰፋራ ሄዶ መክሰስና ልጅቷ እንድታመጣት ያለም ኤጀንሲ አንድ ሰው እኮ እየሰማሽን አይደለም? አድሬስ ሳይኖረን በምን እናገኛለን? በህጉ መሰረት እኮ መሳፈር አይችልም ሰውየው በፈቀዱ እንኳን ማለት በፈቀዱ እንኳን ህገወጥ ስለሆነች ስለምታውቅ ማለት ነው። አኪድ እርግጠኛ ነኝ ትደብቃታለች። ግን ያለ አሁን እንትና ሙቤ ራሱ ላይፍ ላይ ያስገብቷት ነበር። ምን አለና ባጋዝ ናት እና አሁን መሆን ያለበት አሁን እናንተ ማለት ነው ቤሩት ያላችሁ ልጆች አሁን ወደ ህግም ወደ ምንም ለመክሰስ መረጃ ሙሉ መረጃ መኖር አለበት። መረጃው ደግሞ ምንድነው? ልጅቷን በአካል ማግኘት አላችሁ እኮ ልጅቷን ከዛ የነበሩት ልጆች ሙሉ አድራሻውን እስከነ ሎኬሽኑ ሳይወስዱ አይቀሩም። እና ሎኬሽን እኮ ቁም ነገር የለውም። ልጅቷ አሁን ቀርባ መናገር ትችላለች ወይ? ልጅቷ ህግ ቤት መቅረብ ትችላለች ወይ? ከዛ እኮ ልጅቷን አምጣ ስትባል ካላቀረብ የልጆቹ ፍላጎት እኮ የነበረው ልጅቷን ለሰውየው መልሶ ላለመስጠት ነው። ምን እንደሚያደርግ ልጅቷን ብትዩ ልጅቷ እንዴት ትቀርባለች? እነሱ እጅ እኮ ነው ያለችው። እነሱ እጅ ስላለች ልጅቷ መቅረባችን ነው። ፖሊሶቹ ደግሞ ከፊሏ ነው መውሰድ የሚችለው ማንም መውሰድ አይችልም ምናምን ስለተባሉ ልጆቹ አንሰጥም ብሎ ነበር። ራሱ ልጅቷ ከኛ ጋር ትሄድ ምን እንደሚያደርጋት አየህ ወንድሜ። አሁን ከፊሏ ነው ኃላፊነት ያለው ከፊሏ ነው አይደለ? እዚህ ሀገር የገባችው በከፊሏ ነው። ስለዚህ ከፊሏ ነው ተጠያቂ ነው የሚያመጣቸው። ከፊሏ ደግሞ ማነው? አስረጋጁ ነው። እንደዚህ እንዳደረገ ቤሪ እናንተ ያልገባሽ ብዙ ነገር አለ አባቴ ያልገባሽ ለምሳሌ ማለት ነው። እኔ እዛ አይደለሁም ግን አሁን ለእናንተ አንድ ነገር መናገር የምፈልገው ማለት ነው። አንድ ሰው እናተርፍ ብለን እናንተንም ማጣት አንፈልግም። ለምን እንደው ታውቃላችሁ? አሁን እናንተ ብትካሱ ልጅቷ ተመክራ አይ እኔ ፈልጌ ነው ብትወይ እናንተ ተጠያቂ እንዳትሆኑ የሆነ እርግጠኛ ሆናችሁ የማትተማመኑበት ነገር ሳታገኙ የሆነ እንትን እንዳትሉ ማለት ወይ ደግሞ የሚያውቅ ሰው እንደዳብልሽ ምናምን መጠየቅ አለባችሁ። ምክንያቱም አንዳንድ ጊዜ አረብ ሀገር ህግ ባለማወቃችን ብዙ ስህተቶች ሰረና ራሳችን ወንጀል እንገባለን እና ማወቅ አለብን ብዬ አምናለሁ እኔ እንደራሴ ማለት ነው። ከዛ ደግሞ ያው እናንተ ስበርታችሁ ስለምታዋወቁ እስኪ ተወያዩ። እኔ ሰማችኋለሁ ብቻ እኔ ምንም ማለት ስለማልችል ማለት ነው። ሳራ ትክክል ነሽ። አሁን አንድና አንድ ልጅቷ ከታወቀ ያለችበት ቦታ ሰውየውም ከታወቀ ይህን ጉዳይ ኤምባሲ ነው መጨረስ ያለበት። ልጆቹ ወረቀት ላይኖራቸው ይችላል። ሄደው ፖሊስ ጋር እንከሳለን ምናምን፣ ይሄ የማይሆን ነገር ነው። ይህንን ጉዳይ መጨረስ ያለበት ኤምባሲ ይላችሁ። ለምን እንዳልኳችሁ ታውቃላችሁ? ማታ ሲከታተል የነበረው 4000 ሰው ነው ቁጭ ብሎ ሲከታተል የነበረው ማለት ነው። እነዛ ሁላ ከቤሩትም ያላችሁ ቤሩትም የሚኖሩ ልጆች ናቸው እና ከዚህ ሁሉ አንድ ሰው ወረቀት ያጣል ብዬ ስለማላስብ ነው እንደዛ ያልኳቸው። አማን ይኸውልህ ወረቀት ቢኖር እዚህ ሀገር ህጉ ደካማ ነው። አንደኛው እኛ የምንመጣበት መንገድ አጋው ገብቶሃል? እንደ ዱባይ አይደለም ህጉ። እሱ ብቻ ሳይሆን አስፈራርተዋት ምናምን ነገር መልሳ ወንጀሉ ካለች እኮ ሌላው ሰርጊኝ ውስጥ የሚገባው እሱ ነው እኮ የምልሽ። ሳራ ሚዩት አድርጊ እና ማታ የተለያዩት ጠዋት ፖሊስ ጣቢያ እንድትሄዱ ምናምን ተባብሎ ነው ወንድም እንዴት ሰማኛለህ? ከዚህ ሀገር እኔ ወረቀት ቢኖረኝ መዳም ቤት ልሰራ እንጂ እንደ ዱባዮች እንኳን ፍሪ ቤዛ ውጭ እያደርኩ መስራት አልችልም።
ውጭ ያደሩ እንኳን የሚሰሩ በሽርክ የሚመጡ ሰዎች ናቸው። እዚህ ሀገር ያለው ህግ በጣም ቤሩት ፍሪ ቪዛ አታውቅም። የለም ቤሩት ላይ ፍሪ። እኔ ራሱ ውጭ ብገኝ ምን ልትሰሪ መጣሽ? ለምን ወጣሽ? እያዙና ሴትዬ ጋር ተደውሎ ነው እንደዚህ ልክያት ነው ምናምን ተብሎ እንጂ እንደ ዱባዮች እንደፈለኩ ውጭ እየሰራው ምናምን። አሁን ህጋቸው ስለሞተ ማለት እንትን ኑሯቸው ስለሞተ ህጋቸውን በቃ የሆነ እየደመዘዘ ስለመጣ ነው እንጂ ችላ እያሉን ያሉት። እዛ ጋር እንደዚህ መንጫጫት አታይም ነበረ። እንደ ድሮ ቤሩት ሰላም ብትሆን አገሪቷ ላይ ኑሮ ባይጎሰቁሉ ኑሮ እንደዚህ አታቸውም። እንደዚህ አይነት ህግ ቤሩት ግን አሁን ያልሽው ነገር ትክክል ነው። እኔ ልልክ የምፈልገው ወጣት እኔ ልልክ የምፈልገው እኔ ምንም ቦን ፖሊስ ጣቢያ መሄድ አልችልም። እኔ ወረቀት ኑሮኝ እንኳን በደል ቢደርስብኝ ኤምባሲ ነው መሄድ የሚችለው። ኤምባሲ ነው ራስሽ ትጠየቂያለሽ። ነገሮችን አጣርቶ መርምሮ ከዛ ለዋና ወደ ፖሊስ ጣቢያ ያስረክባል። እንትን ተከራካሪ ቀጥሮልኝ ማለት ነው። መዋሚ ቀጥሮ ጠበቃ ይቀጥርልኝ ወደ ያስተላልፈኛል እንጂ እነሱ ማን ስለሆኑ ነው ቀጥታ ፖሊስ ማንም መሄድ አይችልም። እኔ አድሬሳቸውን የልጆቹን ስጠኝ አልኩት። ከታች አስገቡኝ እያለ ስትል አድሬሳቸውን የልጆቹን እዛ ጋር ሲከራከሩ ከነበሩት የአንዷን ቲክቶክ የምታውቁ ከሆነ ስጡኝ አልኩት። በውስጥ ገብቼ ምን እያደረገች እንደሆነ በምን እንደምረዳት የምታውቃቸው ልጅ አሁን ገብታ ነበር ቅድም እዚህ ማለት ነው። አውቃቸዋለሁ ብላ ሼር ተደርጎላቸዋል። አልመጡም። ገባሽ? አሁን እንደሆነ ታውቃላችሁ እዚህ ሀገር የውጭ ዜጋዎች አንድ ላይ ተቀናጅተው ለእኛ እያገዙን ነው። ለስደት ላይ ላለነው ልጆች ችግር ለሚደርስብን እያገዙ ነው። የእነሱም 3-4 ድርጅቶች ስልክ አለኝ እነሱ ጋር ደውሎ ስለዚህ ነገር እንትን ብትይ ራሳቸው ጠበቃ ቀጥረውልሽ ራሳቸው ቁመው ተከራክረው ነገሩን ግን እቺ ልጅ መጀመሪያ ታማኝ ቦታ መሆን አለባት። እነሱ ስር ከሆነች ምንም ነገር ማድረጋችን እነሱ ያሏትን ነው የምትማር። አንደኛ ነገር ደግሞ ሱሲዬ ምን አለ መሰለሽ አሁን ጉዳዩ ልጅቷን በደንብ አብራርታ እንዳትናገር ልጅቷ እያስፈራሯት ነው። እሱ ነው ኮምላችሁ ችግር ይኖርባታል። ገብቶሻል? ሲጀመር እያስፈራሯት ነው። ይሄ ምንም ጥያቄ የለውም። ሲቀጥል ልጅቷ አንድና አንድ ኤምባሲ ተወስዳ ያቺ ደላላ የተባለችው ኤምባሲ ቀርባ ኤምባሲ ሊከሳት ግድ ይላል። በቃ ኤምባሲ ከሄደች ኤምባሲ ወይንም ራሱ ጋር ቤት አለው ያስቀምጣታል፣ ወይንም ደግሞ እኔ ጃኬርኩኝ እኔ ኃላፊነትን ወስጄ እኔ ጋር በፈለክ ሰዓት አመጣታለሁ ብዬ እኔ ጋር ስትቀመጥ እቺ ልጅ ነፃነቷን ታውጃለች። ገባሽ? በዛ ሰዓት ታወራለች። ነገር ልንገርሽ ማነው ፖሊስ ጣቢያ እነሱ ሊከሱላት አይሄዱም፣ አይችሉም። የታሰረ ሰው እንኳን ወረቀት እንኳን ቢኖርሽ ለመጠየቅ ከባድ ሆኗል በአሁን ሰዓት። የሆነ ወረቀት ጠይቀሽ ምናምን ነው በጣም እንዴ አውቃለሁ። እኔ እዚህ ስንት ዓመቴ ነው እና ለዛ ነው እኔ ልጁን ስከራከረው የነበረው። ማንም ፖሊስ ጣቢያ መሄድ አይችልም፣ ግን ኤምባሲ ይዘሽ ነገሮችን ረጋ ብለሽ አስረድተሽ የልጆቹን የሴትዮዋን አድሬስ ማናት የደላለዋን አድሬስ ወይ የእንትኗን አድሬስ ከታወቀ ኤምባሲ ችላ አይላትም። ገብቶሻል? አሁን ልጆቹ ትላንትና ተከታትለው ሄደው ኤርፖርት እንዳገኟት በሰዓቱ ከመሄዳቸው በፊት ለኤምባሲ የሆነ ሸኮ አድርገው ምናምን ቢሆን ኖሮ ጥሩ ነበር። ገባሽ? እዛ ጋር ቢያንስ ከኤምባሲ አንድ ሰው ይላካል። ልክ ነኝ አይደለሁም? እውነት ነው። ትደወልና ትጠራለች። አልመጣም ካለች ነው ከፖሊስ ጋር ኤምባሲ ቤቷ ሄደው ትደውላ ትጠራለች። ገብቶሻል? አልመጣም ካለች ግን ቀጥታ ቤቷ ድረስ ሄድላታል። ከፖሊስ ጋር ደውለው ይጠሯታል። ለእኛ ለራሱ ይሄንን ትንቢት አይለቃትም። ዋሚ ጠብቆ ለእኛ ድርጅት ራሱ በጣም ጥሩ ይሰራሉ። እንደዚህ አይነት ነገር ማንም አይለቃትም። እና መጀመሪያ የልጅቷን አድሬስ ነው ማግኘት ያለብን። ገባችሁ? ራሳችሁን በማይጎዳ መልኩ እንደዛ አድርጉ። ማለት ህጋዊም ብትሆኑ የራሳችሁን መብት እንድታስጠብቁ ነው እንጂ አሁን ይሄንን